እንዴት ሰንብታችኋል? የአፍሪታ መልቲ ሚዲያ ቤተሰቦች ዛሬ የምናወራው ስለ የትነበርሽ ነው። የትነበርሽ ስል የትነበርሽ ንጉሴን አይደለም። በነገራችን ላይ የትነበርሽ ንጉሴ በጣም የማደንቃትና የማከብራት ሴት ናት። ባለችበት ምስጋና ይድረስልኝ። የትነበርሽ ስለሚለው የፀሐዬ ዮሐንስ ሙዚቃ ነው። ፀሐዬ ዮሐንስ እጅግ በርካታ እጅግ ከቁጥር የበዙ የሚደንቁና ዘመን ተሻጋሪ ሙዚቃዎች ያሉት ትልቅ አርቲስት ነው። ነገር ግን አንዳንድ ጊዜ ከዘፈናቸው ሙዚቃዎች ውስጥም ነው ይሄንማ ፀሐዬን መዝፈን በፍጹም መጫወት የለበትም ተብሎ የሚነገሩ አሉ። የትነበርሽ ዋናውን ቦታ ይዛል። ወደ ዋናው ርዕሰ ጉዳይ ከመግባቴ በፊት የሰማው ታሪክ አለና ያን ታሪክ ላጫውታችሁ። የባልና ሚስት በጣም ይጣላሉ። በኃይለኛው ይጣሉና ሚስት በጥፊ መቷት፣ ሰድቧት፣ ሂጂ ምንም አታመጭም አንቺ መጣሽ ቀረሽ ምን ይጎልብኛል ብሎ ተናግሯት እንዳትሆን አድርጓት ያባል። ቤተሰቦቿ ጋር በሄደች ገና በሶስተኛ ቀኗ ግራ ገባው። ሌላ ሁሉ ነገር እንኳን ቀርቶ ቤቱ ጭር አለበት። በቃ ለካ ሰው ካልሞተ ወይ ካልሄደ አይመሰገን የሚባለው እውነት ነው ማለት ነው። ያበጠ ይፈንዳ ብሎ ይቅርታ ጠይቃለሁ፣ ግራ ላይ ወድቄማ ይዤ ትመጣለህ ብሎ ወደ ልጅቷ ቤተሰቦች ሄደ። አጋጣሚ ሆኖ የልጅቷ ቤተሰቦች በሩ ሲንኳኳ በሩን የከፈተችው ሚስቱ ነበረች። ወዲያውኑ አፉን ያዘችው። ከኋላ እትየዋ እየመጣች ነበር። አፉን ያዘችው። አንዲት ቃል እንዳትናገር፣ እኔ እዚህ የመጣሁት እሱ ክፍለ ሀገር ስለሄደ ቤት ብቻዬን መቀመጥ አስፈርቶኝ ነው ብዬ ነው የመጣሁት፣ ለእረፍት ነው ብዬ ነው የመጣሁት፣ ቃል እንዳትተነፍስ አለችው። ጸጥ አለ። እንዴት ናችሁ? ደህና ናችሁ ወይ? ትዳሩ እንዴት ነው? ጥሩ ነው ምናምን ማንም ሰው ሳይሰማ ወደ ቤቱ ይዛው መጣች። ገመናችንን እንኳንስ የሩቁ ሰው አይደለም ቤተሰብ ሁሉ ማወቅ የለበትም። እኔና አንተ ጋር መቀመጥ አለበት። ሰው ነህ፣ ልትበድለኝ ትችላለህ። ሰው ነኝ፣ ልበድል እችላለሁ። ግን ይቅር መባባል፣ መከባበር፣ መፈቃቀር፣ መቻቻል ያስፈልጋል። ይህን ነው ያሳየው። ውዴ ተረዳኝ፣ አንተም ለኔ እኔም ላንተን ያለ ነው። ካለበለዚያ ባንጀምር ይሻል ነበር አለችው። እውነትሽን ነው ያልሽ ብሎ ብዙ አመት ኖሮች ልጆች አፍርተው ኖሮ ይባላል። አሁን ፀሐዬን በተደጋጋሚ የምጠይቃቸው ጥያቄዎች አሉኝ። ተበድዬ ይቅርታ አይደለም የቀረው ይቅር እንጂ እንኳን ልልህ አማላጅ እግሬ አይደርስም አንቺ ደጅ ይላል። ተበድዬስ ይቅርታ አይደለም የቀረው ይቅር እንጂ እንኳን ልልህ አማላጅ እግሬ አይረግጥም ያንቺ ደጅ። ምናልባት በወቅቱ ለነበረው መንግስት ወይም ስርዓት ሊባል ነው ይችላል። ገጣሚው እንዲሰጥቸው በዚህ በኩል እንዲናገር ተፈልጎ ነው ሊባል ይችላል። ሆኖም ግን እንደ አጠቃላይ ስናየው ይቅርታ አላደርግም የሚለው ጽንሰ ሀሳብ በእውነት በፀሐዬ አንደበት ውስጥ መዘፈን ነበረበት ወይ? ተበድዬ ይቅርታ አልልም የቀረው ይቅር እንጂ እንኳን ልልህ ከአማላጅ እግሬ አይደርስም አንቺ ደጅ ይላል። ምናልባት በዘመኑ ለነበረው ስርዓት እሺ ይሁን እንበል። ስንት ሰው ግን ለዛ ስርዓት ነው ብሎ ይረዳል? ከስር ያሉት ግጥሞችስ ወይም ስንኞቹ ምን ብለው ነው የሚያወሩት? ያንን ስርዓቱን ነው የሚነግሩት? አይደለም። የሆነች ሴትን ተወካይ አድርጎ ነው አብዛኛው ሰው የሚረዳውም ያንን ነው። እና የሙዚቃን ጥልቅነት በጣም ምናልባት የገባቸው ሰዎች ካልሆነ ላዩን ነው አብዛኛው ሰው የሚረዳው። ያ ደግሞ ጥፋትን ሊያስከትል ይችላል። እንሂድ፣ እንደ መንፈሳዊነት እንሂድና አሁን በመንፈሳዊ ዘፈን ኃጢአት ነው በሚለው እንሂድና ተበድዬ ይቅርታ አይደለም የቀረው ይቅር እንጂ እንኳን ልልህ አማላጅ እግሬ አይደርስም አንቺ ደጅ። እሺ ዘፈን ኃጢአት ነው ለሚለው ይሄ በእርግጠኝነት ጥሩ ምሳሌ ሊሆን ይችላል። ፀሐዬ ተበድሎ ይቅርታ አልልም አለ። አባታችን የሚለውን ጸሎት ሲጸልይ ምን ብሎ ይጸልያል? እርግጠኛ ነኝ ፀሐዬ ቤተክርስቲያን ሄዶ ይጸልያል፣ ቤቱም ይጸልያል። የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል አይደለ? እንደዛ ላይ የት ሊያደርገው ነው? ይህንን የት ሊያደርገው ነው? ተበድዬ ይቅርታ አይደለም የሚለውን ዘፈን እውነት አምኖበት ነው የዘፈነው? እውነት አምኖበታል? እኔ የምጠይቀው ከዘፈን ኃጢአት ነው አይደለም ከሚለው አንጻር ነው የምጠይቀው። አይ ለሌላ ጉዳይ ነው የተዘፈነው እዚህ ጋር እኮ እንዲህ ነው ቢል ብዙ የሚያስኬደኝ ነገር የለውም። ለምሳሌ አባታችን የሚለው ላይ የበደሉን ይቅር እንደምንል በደላችን ይቅር በለን። የበደሉንን በጥፊ የመቱንን
በጥፊ የመቱንን ያስቀየሙንን ገንዘብ የወሰዱብንን ሞታችን የተመኙትን ይቅር እንደምንል አንተም ይቅር በለን ነው የሚለው። ፀሐዬ ግን ምን ይላል? በእድሜ ሳይገደብ ከልጅ እስከ አዋቂ የበደለ ሰው ነው ይቅርታ ጠያቂ። መቻሌ ሳያንሰኝ የጥፋትሽ ሽመል እንዲያው ምን አድርጌሽ ይቅር በይኝ ልበል ይላል። በእድሜ ሳይገደብ ከልጅ እስከ አዋቂ የበደለ ሰው ነው ይቅርታ ጠያቂ። የበደለ ሰው ነው ብቻ ይቅርታ ጠያቂ? የበደለ ተበዳይ አይጠይቅም? ፀሐይ ተበዳይ ይቅርታ አይጠይቅም? እሺ እንደዛ አንተ ተበዳይ ይቅርታ አይጠይቅም ካልከኝ አባታችን የሚለው ጸሎት ሙሉ በሙሉ ውድቅ ነው ማለት ነው። ምንድን ነው የሚለው? በደላችንን ይቅር በለን፣ በደላችንን ይቅር በለን። ለምን? እኛም የበደሉንን ይቅር እንደምንል። የበደሉንን፣ የካዱንን፣ ሞት የተመኙልንን፣ ገንዘባችን የወሰዱትን፣ ብዙ ያደረሰብን ይቅር እንደምንል ይቅር በለን። እዚህ ጋር ውድቅ ያደርገዋል ማለት ነው። በእድሜ ሳይገደብ ከልጅ እስከ አዋቂ የበደለ ሰው ነው ይቅርታ ጠያቂ። ተበዳይም ይቅርታ ይጠይቃል። ተበዳይም ይቅርታ ይጠይቃል። ስለ ፍቅር ሲባል አብሮ ለመኖር ሲባል አሁን ባለው ሀገራዊ ወቅታዊ ሁኔታ ሁሉም ተበድዬ ይቅርታ አይደለም እያለ ነው ያለው። የጥንቱን በአፄ ምኒልክ ዘመነ መንግስት የተከሰተውን ድርጊት አምጥቶ ነው አሁን እንደ ማስረጃ እያቀረበ ያለው። የጥንቱን በፍጹም ነፍሴ ከስጋዬ ስትወጣ ይቅር አልልም፣ ተውኝ፣ አታደራድሩኝ እያለ ነው ያለው። እኒህ ከተባለ በትላልቆቹ አርቲስቶች እንኳን ይሄ ሙዚቃ እንኳን ከተዘፈነ በኋላ ትላልቆቹ አርቲስቶች የተባሉትን እንያቸው። ለምሳሌ ሰለሞን ቦጋልና ባለቤቱ አሉ። እሱ አውስትራሊያ ነው የምትኖረው። እሱ ለሀገሬ ልዩ ፍቅር ስላለኝ እዚህ እኖራለሁ ነው የሚለው። እሷ ደግሞ እዛ ነው የምትኖረው፣ ግን ተለያይተዋል። ሰላም ተስፋዬና አማኑኤልን ተመልከቷቸው፣ ተለያይተዋል። ሄኖክና ሜላት ተለያይተዋል። 2 ደቂቃ ነው ያረፈድኩት። ይቅርታ። ችግር የለም። 2 ዓመት መቆየት ትችላለሽ። ጠብቅሻለሁ። ፀይወት አበበና ተስፋ ኪሮስ ተለያይተዋል። 2 ልጆችን አፍርተዋል። በ2017 በፈረንጆቹ በፍቺ ተቋይተዋል። በአንድ ወቅት ታገቢኛለች ጥያቄ የቀረበው በዋና ጎዳና ላይ ነበር፣ የምናስታውሰው ነው። ይስማከ ወርቁና ባለቤቱ ጸጋ እንዳርቄ ከትምህርት ቤት ጀምረን ነበረ የምንተዋወቀው። ነገር ግን መጽሐፍ ሲጽፍና ዝና ሲመጣ በቃ ባህሪው ተቀያየረ። መጠጥ መጣት ጀመረ። በመጨረሻም መግባባት ተሳነን። ቻው ቻው ተባብለን ተለያየን። መቅደስ ጸጋዬ ከቀድሞ ባለቤቷ ተለያየች። ሁለተኛውንም 2 ሚሊዮን ብር ወጥቶ ተደግሶ በስንት መከራ የተደገሰ ሰርግ ተለያየች። ጥላሁን ጉግሳና ሄለን ታደሰም በተመሳሳይ የበረዶ ዘመን እንትን ያሉት በትዳር አብረው 4 ልጆች ወልደዋል። ናቲማና ባለቤቱ ዩዲት መንግስቱ የምትባል በኢቢኤስ የተላለፈ ሰንሰለት ድራማ ላይ ተሳትፋለች። እሷ አሜሪካ ገባች። አንድ ወንድ ልጅ በጋራ አፍርተዋል። ናቲማን ነው ይሄ የኔ ጥፋት አይደለም የሷ ነው ይላል። ናቲማን አሁን አውስትራሊያ ነው የሚኖረው። አንዲት አውስትራሊያ ታግብቶ መካሻ የሚባል ልጅ ወልዶ እየኖረ ይገኛል። እነዚህ ለአብነት የአርቲስቶቹን አመጣን እንጂ ማዘጋጃ አዲስ አበባ ማዘጋጃ ቤት ወይም በየክፍለ ሀገሩ ያሉት ማዘጋጃ ቤት ስንት ተበድዬ ይቅርታ አለን የሚሉ ብዙ አሉ። እንደውም የሳምሶን ቤቢ ራሱ ሰይፉ ላይ ቀርቦ አይምሰልህ ከባሰ ማንም ሰው ሲበቃው ይበቃዋል። አደባባይ ወጥቶ እንዲህ ነው ብሎ የእርስ በርስ ገመናን ማውራት ምን ይጠቅማል? ምን ይሰራል? ይህንን ማሰብ ያስፈልጋል በሰፊው። ማለት ወዴት እየሄድን ያለ ነው? ሁላችንም ተበድዬ ይቅርታ አለን ተበድዬ ይቅርታ፣ እሺ የት እንግባ? ይህንን ሁላችንም በጋራ ልናስብበት ይገባል። ተበድዬ ካልበዛ አባታችን ሆይ የሚለውን ጸሎት አንጸልየው ማለት እንዘለዋለን። ያችን ቦታ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል የምትለዋን ዘለል አድርገን የምናልፋት ማለት ነው። ተበድዬ ይቅርታ አልልም የቀረው ይቅር እንጂ እንኳን ልልክ አማላጅ እግሬ አይደርስም አንቺ ደጅ የት ነበርሽ ይላል። ግን በእርግጥ ይህንን ሙዚቃ ማዳመጥ እንችላለን። ይሄ ሙዚቃ ነው ብለን በትክክል ኃጢአት የለበትም ብለን በድፍረት መናገር እንችላለን። ይሄ ኃጢአት አይደለም። ተበድዬ ይቅርታ አይደለም የቀረው ይቅር እንጂ ኃጢአት አይደለም። እስቲ እናንተ ምን ትላላችሁ? መልሱልኝ። አመሰግናለሁ።